መስከረም ሲመጣ መተኮስ አለብኝ የሚል ሰው አሁን እቺን 2 ወር ራሱን ማዘጋጀት አለበት። በምትፈልገው ሴክተር በፋይናንስ ይሁን በአርት ይሁን በፈለከው ሴክተር ለመሰማራት የምትፈልግ ከሆነ ከዛሬ ማታ ጀምሮ የምታነበው ስለሱ፣ የምታዳምጠው ስለሱ፣ የምታወራው ስለሱ፣ የምታልመው ስለሱ፣ የምትጠይቀው ስለሱ፣ የምትገዛው ስለሱ። Focus on something and prepare for it. ያን ጊዜ the future belongs to those who prepared for it. የሚቀጥለውን ዓመት ትገዛዋለህ። You have to ask yourself, what do I have? ምንድነው በእጄ ያለው? ምንድነው በዙሪያ ያለው? ምንድነው በዚህ environment ላይ ያለው? ምንድነው በዚህ አካባቢ ላይ ያለው? ምንድነው በሀገሬ ላይ ያለው? ምንድነው በምድሩ ላይ ያለው? ምንድነው በሁኔታ ውስጥ ያለው? ያን ጊዜ አይንህ ይገለጣል። ስለ ራሳችን ዛሬ ያለን እይታ ትክክል አይደለም። አንቺ ዛሬ ስለ ራስሽ ከምታስበው በላይ ነህ። አንድ ብራያን ትሬሲ የሚባል ጸሐፊ እንደዚህ ይላል፣ there is a genius yet to be discovered in you ይላል። አንተ የማታውቀው ጂኒየስ አንተ ውስጥ አለ። የሆነ ክሪኤቲቭ ፓወር አንተ ውስጥ አለ። ወደዛ ዓለም ግን ለመግባት ዛሬ ስለ ራሳችን ያለው አስተሳሰብ መሰበር አለበት። You are better than you are. You are better than you know yourself. There is a hidden genius in you. አንተ የማታውቀው ታላቅ ነገር ውስጥ አለ። ያልተፈጠረች ገና ታላቅ ሴት አንቺ ውስጥ አለች። ያ ጂኒየስ ያ ክቡር የሆነ ያ ትልቅ የሆነ ነገር እምቅ የሆነ ጉልበት የሚወጣበት ዘመን ከፊት ለፊታችን አለ። ያ እንዲሆን ሁል ጊዜ ምንድነው የማደርገው? አመቱ ከማለቁ በፊት በዚህ አመት ኦፕሬሲቭ የሆኑ ገጠመኞች አሉ። ራሴን እንድንቅ፣ ራሴን እንድጠላ፣ ራሴን እንድኮንን፣ ራሴን እንዳልደፍር ያደረጉኝን ገጠመኞች ኮምፕሊትሊ ከራሴ የምነጥልባቸውን ጊዜዎች ወስዳለሁ። and then the negativity እየተለየ በሚመጣበት ጊዜ ህይወታችን እየቀለለን እየመጣ ይሄዳል። እየቀለለን ይመጣል። ከትከሻችን ላይ ያለው ሸክም በሙሉ እየቀለለን ይመጣል። ከዛም በኋላ we start to build a new vision, a new perspective. ወደፊት ያለውን ደግሞ እናደርገዋለን። 3 ምሰሶዎች ብያቸዋለሁ። ሬትሮስፔክቲቭ ወደ ትላንት፣ ፐርስፔክቲቭ ደግሞ ዛሬ ስለ ራሳችን ያለንን እይታ መቀየር አለብን። የዛሬው ማንነቴ ገና የሚመጣውን ማንነቴን ቢያገኘው ሰላምታ ይሰጠዋል እላለሁ። የዛሬ ማንነትህ ለነገ ማንነትህ ሰላምታ ይሰጠዋል። ስለዚህ always build a positive image of yourself, a positive perspective of yourself. ከዛም በኋላ ያንን ራዕይ፣ ያንን ቪዥን፣ ያንን ፐርስፔክቲቭ፣ ያንን ፕሮስፔክቲቭ በመናስቀምጥበት ጊዜ ያንን ነው የምንመለከተው። በጣም የማደፋፍራችሁና የማበረታታችሁ ባዶ ወረቀት ስክሪፕቶ ይዛችሁ ቁጭ ብላችሁ ሬትሮስፔክቲቭ ከየት ነው የመጣሁት? ፐርስፔክቲቭ ዛሬ ስለ ራሴ ያለኝ አመለካከት ምንድን ነው? ፕሮስፔክቲቭ ወደ የት ነው እየሄድኩ ያለሁት? what is my vision? what is my mental picture of the future? you are great and you are even going to be greater. የሚቀጥለው ዘመናችሁ የተሻለ ዘመን ነው። ከፊታችሁ ያለው ዘመን የተሻለ ዘመን ነው። ከክብር ወደ ክብር ነው የምንሄደው። ያንን ነው ማየት ያለብን። የሚቀጥለው ዘመን የተዘጋጁት ናቸው የሚያገኙት። preparing for the future. እኔ ስለ ራሴ የማስበው የሚቀጥለው ዓመት ላይ ከባድ ድሎች፣ ከባድ ስኬቶች፣ ከባድ ውጤቶች፣ ከባድ ስራዎች የምሰራባቸው አስደናቂ ዓመት ከፊት ለፊቴ አለ ብዬ የማስብ ሰው ከሆንኩ ከዛሬ ማታ ጀምሮ ዝግጅት ማድረግ አለብኝ። I have to prepare. ቁጭ ብሎ ፕላን ማድረግ ያስፈልጋል። ፕላን ደግሞ ምንድነው? በሁለት ምሰሶዎች መካከል የሚገነባ ድልድይ ነው። አንደኛው ምሰሶ current reality ይባላል፣ ዛሬ ያለንበት እውነታ። ሌላኛው ደግሞ intended future የምንለው ነው። intended future ደግሞ ልንገባበት ያቀድነው የወደፊት ህይወት። ይሄንን ሁለቱን የሚያገናኘው ፕላኒንግ ነው፣ ጋፑን የሚሞላ። ስንፍና የድህነት ማግኔት ነው። ድህነት በዙሪያችን ካለ ማግኔት አካባቢያችን አለ ማለት ነው። ማግኔቱን ፈልጉና አጥፉ። ማግኔቱ ከጠፋ ያ አትራክት የሚያደርገው ፓወር ይጠፋል ማለት ነው።
ስንፍና this is poverty mindset, poverty circumstance ብዙ ጊዜ ያንን ነገሮች ይሄ የስንፍና ስርዓቶች የስንፍና ላይፍ ስታይል የሚያደርገው ነው። የሰው ልጅ ሁሉ የሆነ ነገር ተሰጥቶታል። የሆነ ነገር በእያንዳንዱ ሰው ውስጥ ዲፖዚትድ ሆኗል። ይሄ ምንድነው የምንለው? ሴንስ ኦፍ ጊፍትድነስ። ይህንን የማያምን ሰው በራሱ ህይወት ውስጥ አይ አም ጊፍትድ የሆነ ነገር ውስጥ ያለ የማይል ከሆነ ሁልጊዜ የለኝም በሚል አስተሳሰብ ሁልጊዜ የወደቀ የደከመ ይሆናል። It doesn't matter whether you're male or female, black or white, African or Asian or European. Capacity developed ከሆነ ዓለም በሙሉ በንብርክክ ይፈልጋል። It is a matter of developing your own distinction, your own አቅምን የማሳደግ ስራ ነው እዚህ ጋር